የዓለማችን የምንጊዜውም ውዱ የመርከብ አደጋ በማርች 2022 ፌሊሲቲ ኤስ የተባለች መርከብ በሰሜን አትላንቲክ ውቅያኖስ አዞረስ በተባለ ስፍራ አቅራቢያ በእሳት ተያይዛ ሰጠመች። በዚህ በሺዎች የሚቆጠሩ የቅንጡ መኪኖች ወደ ውቅያኖስ ወለል ሰደደች። ከጭነቶቹ መካከል ዓለም ላይ በጣም ተፈላጊ የሆኑት እንደ ፖርሽ፣ አውዲ፣ ቤንትሌይ እና ላምቦርጊኒ ያሉ ብራንዶች ይገኙበታል። ይህም በባህር የተዋጠ እጅግ በጣም ከፍተኛ ሀብት ነበረ። ይህ የመርከብ አደጋ በአትላንቲክ ውቅያኖስ ውስጥ እጅግ አስገራሚ የሆነ ዘመናዊ የመርከብ አደጋ ታሪክ አንዱ ሆኗል። የእባቦች ንጉስ አሊ ካን ሳምሱዲን ይባላል። የእባብ አስማተኛው አሊ ካን ሳምሱዲን በ1990ዎቹ በማሌዥያ ታዋቂ ሆኖ ነበር። በራሱ ፈቃደኝነት ለ40 ቀናት ከ400 ኮብራዎች ጋር በአንድ ትንሽ ክፍል ውስጥ ራሱን ቆለፈ። በኋላም በቀን እስከ 12 ሰዓት ድረስ በመርዛማና ተሳቢ እባብ ተከቦ ያሳለፈ ሲሆን ይህም በእባብ ዝርያዎች ላይ ያለውን ስልጣን ለማሳየት የታሰበ አደገኛ ትርኢት አካል ነበረ። ምንም እንኳን ብዙ የእባብ መነደፍና ንክሻዎች ቢደርስበትም ሳምሱዲን በዚህ ፈተና የተሞላ ድፍረቱ የእባቦች ንጉስ የሚል ቅጽል ስም ተሰጥቶት ነበር። ዓለም አቀፍ እውቅናም አግኝቶበታል። በመጨረሻም በ2006 በኳላላምፑር በተዘጋጀ ትርኢት ላይ አንድ የንጉስ ኮብራ በእጁ ላይ ጥቃት ሰነዘረ። በቀጣዮቹ ቀናትም ሳምሱዲን ጤንነቱ እየተባባሰ ሄደ። በመጨረሻም ሆስፒታል ውስጥ ህይወቱ አለፈ። ከምድር ወደ ሰማይ በ60 ሰከንድ በዓለም ረጅሙና አስገራሚው የውጭ ሊፍት በቻይና ዢንግጂያጂ በሚገኙ ግዙፍ የሳንድስቶን ገደላማ ተራራዎች ላይ ተሰርቶ የሚገኘው የባይሎንግ ሊፍት በ326 ሜትር ከፍታው በዓለም ላይ ረጅሙ የቤት ውጭ ሊፍት በመባል ይነገራል። ይህ አስደናቂ ምህንድስና ውጤት በተራራው ገደል ላይ ተጣብቆ የተገነባ ሲሆን ተጓዦች በ1 ደቂቃ ውስጥ ብቻ ወደ ተራራው ጫፍ የማድረስ አቅም አለው። ሊፍቱ ሙሉ በሙሉ ግልጽ በሆነ መስታወት የተገነባ በመሆኑ ተጓዦች ወደ ላይ የሚወጡበት ወቅት አስደናቂ የምህንድስና ውጤት በተራራው ገደል ላይ ተጣብቆ የተገነባ ሲሆን ተጓዦች በ1 ደቂቃ ውስጥ ብቻ ወደ ተራራው ጫፍ የማድረስ አቅም አለው። ሊፍቱ ሙሉ በሙሉ በግልጽ በሆነ መስታወት የተገነባ በመሆኑ ተጓዦች ወደ ላይ በሚወጡበት ቅጽበት አካባቢውን ያለውን እጅግ ማራኪ የተፈጥሮ እንዲያጣጥሙ ያደርጋቸዋል። ዛሬ ላይ ይህ ሊፍት የሰው ልጅ ጥበብና ተፈጥሮ የተዋሃዱበት ድንቅ ስፍራ ሆኖ በመገኘቱ ከዓለም ዙሪያ በርካታ ቱሪስቶች እየሳበ ይገኛል። በታሪክ ረጅሙ የቦክስ ግጥሚያ 110 ዙሮችን የፈጀ ሲሆን ከ7 ሰዓታት በላይም የዘለቀ ነበር። ፍልሚያው የተደረገው በአንዲ ቦውን እና በርክ መካከል ሲሆን እነዚህ ሁለት ቀላል ክብደት ያላቸው ተጫዋቾች ለሻምፒዮና ዋንጫ ውድድር ሲታገሉ ነበር። ጨዋታው የተካሄደው እንደ አውሮፓውያኖች አቆጣጠር በ1893 በኒው ኦርሊንስ ነበረ። በ110 ከባድ ዙሮች ውስጥ ሁለቱም ተዋጊዎች የቅጣት ድብደባ፣ ድካምና ድርቀት አጋጥሟቸዋል። ውድድሩ በመጨረሻም ለ7 ሰዓታት ከ19 ደቂቃ የዘለቀ ነበር። በመጨረሻም በርክ የተባለው ተደባዳቢ ሁለቱንም እጆቹን ተሰብሮ መቀጠል አልቻለም። ዳኛው ፍልሚያውን ምንም ውድድር የለም ሲሉ ጠርተውታል፣ ምክንያቱም ሁለቱም ተደባዳቢዎች ድል ሊቀዳጁ አልቻሉም። በዚህ የቦክስ ጨዋታ ምክንያት ጊዜን ጨምሮ ሌሎች የቦክስ ህጎች ተሻሽለዋል። በመጨረሻም በውድድሩ ማንም አሸናፊ ስላልነበረ $2500 ሽልማቱን ለሁለት እኩል እንዲካፈሉት ተደርጓል። እንግዳ አቀባበል በናሚቢያ የሚገኙ ኦቫሂምባ እና ኦቫዚምባ የተባሉ ጎሳዎች በሰሜናዊ ናሚቢያ ክፍል ይኖራሉ። 50 ሺህ በላይ ብዛት ያላቸው እነዚህ ጎሳዎች ቀላ ያለ ቆዳ ቀለም እንዲኖራቸው የተለያዩ የተፈጥሮ ተዋጽኦዎች በመጠቀም ከውበትም በተጨማሪ ራሳቸውን ከፀሐይና ከተባዮች ይከላከላሉ። ታዲያ እነዚህ ጎሳዎች ለየት ያለ እንግዳ አቀባበል አላቸው። እንግዳ ወደ ቤታቸው ሲመጣ አባወራው ለእንግዳው ያለውን አክብሮት የሚያሳየው ሚስቱን ለዛች ምሽት በስጦታነት በማበርከት ነው። አባወራውም ሌላ ክፍል ውስጥ ይተኛል። ሌላ ክፍል እንኳን ባይኖረው ውጭ በመተኛት የግድ ይለዋል። በባህሉ መሰረት ሚስቲቱ አስተያየት የመስጠት መብት የላትም። ከእንግዳው ጋር አላድርም አሻፈረኝ ካለች እንኳን አንድ ክፍል ውስጥ የማደር ግዴታ ይኖርባታል።